ሰላም ጤና ይስጥልኝ የቲምወርክ ሶፍትዌር ካምፓኒ የዩቲዩብ ቻናል ተከታታዮች ስሜ ሀና ጥላሁን ደስታ እባላለሁ። የቲምወርክ ሶፍትዌር ካምፓኒ የሶፍትዌር ባለሙያ ነኝ። የቲምወርክ ከፍተኛ አባላት ሁሉም የኢትዮጵያ ክልል ወክለው ለመስራት ያደረጉትን ውይይት አካፍላችኋለሁ። ወደ ቪዲዮ ሰላም የተከበራችሁ የቲምወርክ ተወካዮች፣ በቅድሚያ ጥሪያችንን አክብራችሁ በውይይቱ ሰዓት በመገኘታችሁ በድርጅቱና በሁሉም የሶሻል ሚዲያ በሚከታተሉን የድርጅቱ አባላት ስም ከልብ አመሰግናለሁ። ንጉሴ ነኝ፣ የቲምወርክ መስራችና ስራ አስኪያጅ። ሳሙኤል ዳረጎት እባላለሁ። ነዋሪነቴ የዓለም አቀፍ ቅርሶች መገኛ በሆነችው ከተማ በቅዱስ ላሊበላ ከተማ ነው። የምሰራበት መስሪያ ቤትም በቅዱስ ላሊበላ ከተማ አስተዳደር ትምህርት ጽሕፈት ቤት የኮምፒውተር ጥገና ባለሙያ ነኝ። ከዛም በተጨማሪ ከተለያዩ ድርጅቶች ጋር በአይሲቲ ዙሪያ ሰፊ የሆነ ስራ እየሰራሁ እገኛለሁ። ቲምወርክ የሶፍትዌር ካምፓኒ ከ2012 ዓ.ም ጀምሮ ነው የማውቀው። ይህ ድርጅት የተለያዩ ሶፍትዌሮችን በማበልጸግ የህብረተሰቡን ችግር እየፈታና ለብዙ ስራ ላጥ ወጣቶች ስራ እድል የፈጠረና በፍጥነትም እያደገ የመጣ ድርጅት ነው። በመሆኑም ከዚህ ድርጅት ጋር አብሮ በጋራ ለመስራት በመመረጤ እጅግ ከፍተኛ ደስታ ተሰምቶኛል። እናንተም በመላው ኢትዮጵያ የምትገኙ ሁሉ ከዚህ የሶፍትዌር ድርጅት ጋር ኑና በጋራ እንስራ እላለሁ። ከቲምወርክ ሶፍትዌር ካምፓኒ ጋር ወደፊት አመሰግናለሁ። ድረስ መልኬ አብጤ ይባላለሁ። የምኖረው በምስራቅ ጎጃም ዞን መርጡ ለማርያም ከተማ ውስጥ ነው። ስራዬ በመርጡ ለማርያም ከተማ አስተዳደር ገቢዎች ጽሕፈት ቤት የሲስተምና የኔትወርክ አስተዳደር ባለሙያ ነኝ። ቲምወርክን ካወቅኩት ከአንድ ዓመት በፊት ነው። ያወቅኩትም በቲምወርክ ሶፍትዌር ካምፓኒ መስራች በአቶ ንጉሴ ሰፊነው አማካኝነት ነው። እንግዲህ ካወቅኩት በኋላ አብሮ ለመስራት ፍላጎቱ ነበር። ቀርቤም አልጠየቅኩኝ፣ ግን ጊዜው ደርሶና ብሎ ለዚህ ሶፍትዌር ካምፓኒ አብሬ እንድሰራ በመጠየቅና ደግሞ እዚህ ካሉ ቡድን አባላት ጋር አብሬ እንድሳተፍ በመደረጌ በጣም ላቅ ያለ ደስታ ተሰምቶኛል። ከዛም አልፎ ደግሞ በምስራቅ ጎጃም ላይ ተወካይ ተደርጌ ሰራ መደረጌ በጣም ደስ ብሎኛል ማለት ነው። ከቲምወርክ ሶፍትዌር ጋር አብሮ ለመስራት በጣም ቁርጠኛ ነኝ። ምክንያቱም እኔ ሳስበውና ወደፊትም ሳልመው ወደፊት ይህን አይነት ነገር ብሰራ ብዬ ሳስበው የነበረውን ነገር ይዞልኝ የመጣ ስለሆነ አብሮ ለመስራት ጠበቅብኝም ብቻ ሳይሆን ከሚጠበቅ በላይ አድርጌ ለመስራት ቁርጠኛ ነኝ ማለት ነው። ከቲምወርክ ሶፍትዌር ካምፓኒ ጋር ወደፊት እያልኩኝ አመሰግናለሁ። እንዴት ናችሁ? ሰላም ናችሁ? ስሜ ሰለሞን ይመር ይባላል። በወሎ ኮምቦልቻ የመምህራንና ትምህርት አመራር ልማት ቡድን ተጠሪ ነኝ፣ በትምህርት መምሪያ ስር ማለት ነው። በዚህ ቲምወርክ ሶፍትዌር ካምፓኒ አቶ ንጉሱ ሰፊነው የድርጅቱ መስራች በሰጡት እድል መሰረት ለመሳተፍ ወይም አጋር ሆኖ ለመስራት ባገኘሁት እድል እጅግ ደስተኛ ነኝ። በዛት ያላቸው ችግሮች በዚህ ካምፓኒ እየተፈቱ እንዳለ አይቻለሁ። የእኛን የመምህራንና ትምህርት አመራር አጠቃላይ መረጃ ፋይል ዲጂታላይዝ በማድረግ በእኛ በኩል እየተጠቀምን ያለነውን ነገር ሳይ እጅግ ደስተኛ ነኝ። ይሄ ደግሞ ተግባር በእኛ ክልል ብቻ ሳይሆን በአማራ ክልል ብቻ ሳይሆን በሌሎች ክልሎችን ቢሰፋና ቢሰራ በእኔ ሙያ ስር ያሉ አካሎች እንደሚጠቀሙ እርግጠኛ ሆኖ መናገር ይቻላል። በዚህ ተግባር ብቻ ሳይሆን ሌሎች ሶፍትዌሮችን በማበልጸግ ብዛት ያለው ተግባር ይሰራል ብዬ አስባለሁ። ስለዚህ ይህን እድል አግኝቼ በጋራ ለመስራት እድል በማግኘቴ በጣም ደስተኛ ነኝ። ሌሎች ከኔ ጋር አቻ የሆኑ ጓደኞችንም ለመተዋወቅ እድል አግኝቻለሁ። ስለዚህ ሁላችንም ቁርጠኛ ሆነን ለመስራት እንረባረብ፣ ውጤታማ እንሆናለን ብዬ አስባለሁ። አመሰግናለሁ። ሰላም ጤና ይስጥልኝ። ስሜ ሰለሞን መኮንን እባላለሁ። በዋግምራ ብሔረሰብ አስተዳደር በዝቋላ ወረዳ ትምህርት ጽሕፈት ቤት የአይሲቲ ባለሙያ ሲሆን በቲምወርክ ካምፓኒ በ2017 ዓ.ም የመምህራን መረጃ ሙሉ በሙሉ ወደ ሶፍትዌር ቀይረናል። እናም ከቀየርን በኋላ ብዙ ለውጦችን አግኝተናል። ማንኛውም መምህር፣ እርሰ መምህር፣ ሱፐርቫይዘር በሚመጣበት ጊዜ እንደ ድሮ የሚጉላላበት ምንም አይነት የለም። ጠዋት መጥቶ ጠዋት ተስተናግዶ የሚሄድበትን ብዙ አይነት አማራጮችን አቅርበንላቸዋል። ይህንም ያደረገልን የቲምወርክ ሶፍትዌር ካምፓኒ ባለድርሻ አካላትን ከልብ እናመሰግናለን። በዝቋላ ወረዳ ትምህርት ጽሕፈት ቤት ባለሙያዎች። እናም ቲምወርክ ሶፍትዌር ካምፓኒ እድል አግኝቼ መቀላቀሌን በጣም ደስ ብሎኛል ማለት ፈልጋለሁ። በዚሁ አጋጣሚ ሰላም ጤና ይስጥልን። ስሜ ዘነበ ዳርሲ ይባላል። ከሐዋሳ የቲምወርክ ሶፍትዌር አባል በመሆኔና ተወካይ በመሆኔ እጅግ ደስተኛ ነኝ። ለወደፊትም አብረን እንድንሰራ የላቀ ቴክኖሎጂ እንደሚሆን ምንም ጥርጥር የለኝም። አመሰግናለሁ።
ሰላም እንደምንዋላችሁ አማናችሁ። ስሜ ደስታ ወርገጤ እባላለሁኝ። በአማራ ክልል በሰሜን ወሎ ዞን በዋርላ ወረዳ የኮን አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህርና ምክትል መምህር ነኝ። አሁን ከጓዶች ጋር በጋራ ሆነን የተቀላቀልነው የቲምወርክ የሶፍትዌር ካምፓኒ አባል በመሆኔ በጣም ደስተኛ ነኝ፣ እድለኛም ጭምር ነኝ። ወደፊት ለሚሰሩ ስራዎች በበኩሌ ያለውን አብሮ በመስራት በማገዝ እኔም አዳዲስ እውቀቶችን በመሸመት ተጠቃሚ ይሆናለሁ የሚል ተስፋ አለኝ። ይህ ካምፓኒ ከአሁን በፊት የሚሰራቸውን ስራዎች እከታተል ነበረ። በወረዳችንም የመምህራን መረጃ በማዘመን የመጀመሪያው ብዙ ሰራተኞችን ያገላበጡ ወረቀት፣ የቲቢ እና ሌላም ተዛማጅ ከቋሻሻ ጋር የሚመጡ በሽታዎች ሲጠቁ የነበሩት አሁን ኮምፒውተራይዝድ በመሆኑ የሰለጠነ የመረጃ አያያዝ ዘዴ በማዘመኑ በማምጣቱ ተጠቃሚ እንዳደረገ ሁሉ ወደፊትም እንደዚህ አይነት መረጃዎችን ለሚያዘመኑና ለመዘመን የሚደረገውን ጥረት በማገዝ ለራሴም ተጠቃሚ ለመሆን ሌሎችንም ለመጥቀም ጭምር ቆርጬ ተነስቻለሁ ማለት ነው። ይህ ካምፓኒ ይህ ድርጅት ትልቅ ደረጃ ላይ እንዲደርስ የሁላችንም ርብርብ ይጠይቃልና በዚህ አጋጣሚ ለሁሉም የኢትዮጵያ ማህበረሰብ ጥሪ ማስተላልፈው ማንም ሰው መረጃውን አሰራሩን እንዲያዘምን ኮምፒውተራይዝድ እንዲያደርግ ከ21ኛው ክፍለ ዘመን ወይም ደግሞ ዲጂታላይዝድ ዘመን ላይ ስለሆነ አሰራሮቻችን እንድናዘምን ጥሪ አስተላልፋለሁ። አመሰግናለሁ። ስሜ ከድር ሰይድ እባላለሁ። አዳሻይ ከደቡብ ወሎ ዞን ወራይሉ ወረዳ የመምህራንና ትምህርት አመራር ልማት ቡድን ባለሙያ ነኝ። ቲምወርክ ሶፍትዌር ካምፓኒን እንግዲህ ማውቀው ያው ከአንድ ዓመት በፊት ነው። ማውቀውም በካምፓኒ መስራች በአቶ ንጉሱ ሰፊነው አማካኝነት ነው። ይህ ካምፓኒ እንግዲህ በወረዳችን ደረጃ ዶክሜንት ዲጂታላይዜሽን ሲስተም በማስጠቀም ላይ ይገኛል። ይህ ዲጂታላይዜሽን ሲስተም ችግር ፈችና ትልቅ የሆነ የመልካም አስተዳደር ችግር እየፈታልን ይገኛል። ለዚህ ደግሞ ካምፓኒው ትልቅ ግብርና ትልቅ ቦታ አለን። ተገልጋዮችም ጭምር ብዙ ጊዜ ያው ግልጋሎት ሲመጡ ትልቅ ቦታ ሰጥተው እያመሰገኑ ይገኛሉ። እኛም ደግሞ በዚህ ካምፓኒ ውስጥ ተሳትፈን ያው ለመስራት ትልቅ ቁርጠኝነትና ትልቅ ቦታ አለን። ይህ ካምፓኒ ደግሞ እንደዚሁ በሌሎች ክልሎችም ጭምር አገልግሎቱን በማስፋት አገልግሎት መስጠት መቻል አለበት ብለን እናምናለን። ሲቀጥልም ደግሞ እንደ ሀገር ደረጃ ትልቅ ትኩረት ተሰጥቶት መስራት መቻል አለበት እና በዚህ ካምፓኒ ውስጥ ደግሞ እኛ እንደዚህ ተሳትፈን በመስራትና የህዝብን ግልጋሎት በአጭርና በቅልጥፍና አገልግሎት ለመስጠት ዝግጁ መሆናችንን ጭምር እንገልጻለን። ጤና ይስጥልኝ። መልካም ዘር በቀለ እባላለሁ። በአማራ ብሔራዊ ክልላዊ መንግስት ደቡብ ወሎ ዞን ደሴ ከተማ ነው ያለሁት። ከቲምወርክ ሶፍትዌር ካምፓኒ ጋር መስራት ከጀመርን ኦልሞስት 1 ዓመት አካባቢ አስቆጥረናል። በዚህ 1 ዓመት ውስጥ በርካታ አካባቢዎች ላይ ተደራሽ አድርገን ስራዎችን ለመስራት ሞክረናል። በስራውም ደስተኛ ነኝ። ቲምወርክ ሶፍትዌር ካምፓኒ እንደ ክልልም ብቻ ሳይሆን እንደ ሀገርም ብቻ ሳይሆን ዓለም አቀፍ ተቀባይነት እንዲኖረው የበኩሌን አስተዋጽኦ ለማበርከት ዝግጁ ነኝ። ወደፊትም ከቲምወርክ ሶፍትዌር ካምፓኒ ጋር ለመስራት ቁርጠኛም ነኝ። ስራውን በደስታ ለመስራት ዝግጁ ነኝ። ምንም አይነት ቻሌንጆች ቢመጡ ቻሌንጆችን ተጋፍጦ ለማለፍና ቲምወርክ ሶፍትዌር ካምፓኒ የተሻለ ተቀባይነት እንዲኖረው ለማድረግ የበኩሌን ድርሻ ለመወጣት በዚህ በቲምወርክ ሶፍትዌር ካምፓኒ ውስጥ ያላችሁ ጓዶችም እናንተን ስላገኘሁ እናንተንም ስላወቅኩ በጣም ደስተኛ ነኝ እና እሱም ጋር ጆይን በማድረጌ በጣም እድለኛ ነኝ። ቋሚነት እድልን በማግኘቴ በጣም ተደስቻለሁኝ። እናንተንም ጋር በመተዋወቄ እናንተንም በማግኘቴ ወደፊት በደንብ እንግባባለን እንተዋወቃለን ብዬ አስባለሁ። እንደገና ደግሞ ቋሚ አባልን በመደረጌ እድለኛም ነኝ ደስተኛም ነኝ። ብዙ ዓመታት ወደ 7-8 ዓመት አካባቢ እርሱ ላይ ሰርቻለሁ። ብዙ ዋጋዎችን ከፍያለሁ። በዛ ልክ ሰርቼ ከማገኘው ነገር አንጻር ግን ቲምወርክ ጋር በርካታ ተግባራትን መስራቴ ተጠቃሚ አድርጎኛል። በዚህም ደስተኛ ነኝ። ወደፊትም መክፈል የሚገባኝን ዋጋ ሁሉ ከፍዬ ቲምወርክ ጋር እንደምቀጥል እርግጠኛ ነኝ። ቀድሜም ለድርጅቱ ስራ አስኪያጅ አሳውቄያለሁኝ። ይሄንን ስፔሻሊ መጨረሻ ውሳኔ ሊሆን የሚችለው የቋሚ ጊዜ ስራዬ ለማድረግ ነው የኔ አላማ ወደፊትም እና በርካታ ጥቅሞችን ያገኘሁበት ተቋምም ነው። በርካታ ልምዶችን በርካታ ሰዎችን ያወቅኩበት ትልልቅ ሰዎችን ያወቅኩበት ስራ ምን እንደሆነ ሰርቶ ማግኘት ምን እንደሆነ የተረዳሁበት ካምፓኒ ነው ቲምወርክ። እናንተንም ስላገኘሁ በጣም ደስ ብሎኛል። እኔ በለጠ ሰይ አለሙ እባላለሁ። የዋግምራ ዞን ተወካይ ነኝ። በጣም የምናከብረው የምንወደው የቲምወርክ ይህን ስራ እድል ስለሰጠን በጣም ነው አፕሪሼት የምናደርገው። እኔ ወደዚህ በቋሚነት በመቀላቀሌ በጣም ደስተኛ ነኝ። እኔ እንደው ስራ ቲዎሪን ወደ ፕራክቲካል ስላሳይ በጣም ደስተኛ ነኝ። በተለይ ዲጂታል ሲስተሙን ስራ እንዴት እንደሚያቀል ለእኛ ሳይሆን ለህብረተሰቡ ለሚያገለግሉ ሰርቪስ ለሚሰጠው በጣም ቀልጣፋ፣ ፈጣን፣ ሰዓት የማይወስድ
ግልጽ የሆነ ስራ ስለሰራልን በጣም ነው አፕሪሼት የማደርገው። እኔ የምሰራው የጋዝ ጊብላ የአይሲቲ ባለሙያ ነኝ። ግን አይሲቲ ነው የምሰራው ምንም ማለት እንደው እሱ ከመጣ ነው ስራ የስራ ፍላጎት ስራ እንዴት እንደሚሰራ ስራ ጠንክረህ እንዴት እንደምትሰራ ሌላው የቲምወርክ ካምፓኒ የተወከላችሁ እናንተንም በመታወቂያ ደስ ብሎኛል። ሰላም፣ ስሜ ሚሊዮን ገረመድህን እባላለሁ። በአዲግራት ከተማ የቲምወርክን በሶሻል ሚዲያ ላይ ነው ያገኘሁት። እሱ እንደተገነዘብኩት ከሆነ በሶፍትዌር መበልጸግ ስራ ላይ ነው የሚሰራ ካምፓኒ ነው። እነዚህ ካምፓኒ ውስጥ በመመረጤ በጣም ደስ ብሎኛል። ሽሜ ሚሊዮን ገረመድህን ይባሃል። ኣብ ናይ ከተማ አዲግራት እና ቲምወርክ በሶሻል ሚዲያ የረኺበዮ ካምፓኒ ናይ ሶፍትዌራት መምዕባል ስራሕቲ እዩ ዝሰርሕ ኣብኡ ብምስታፈይ ሰላም ጤና ይስጥልኝ። እንዴት ናችሁ? አወቀ ጤናው እባላለሁ። ከባህር ዳር ዩኒቨርሲቲ ሁለተኛ ዓመት የኢኮኖሚክስ ተማሪ ነኝ። ስለ ቲምወርክ ሶፍትዌር ካምፓኒ ትንሽ ነገር ማለት ፈልጌ ነው። ቲምወርክን በፌስቡክ በዩቲዩብ እና ቴሌግራም እከታተላለሁ። እናም የሚለቁትን ቪዲዮ፣ አንዳንድ መረጃዎችና የሚሰሩትን ታላላቅ ስራ እከታተላለሁ። ቲምወርክ ለተማረውም እየተማረ ላለውም ወጣት ትልቅ ሚና የተጫወተና ተምሳሌት የሆነ ካምፓኒ ነው። በዚህም ጊዜ ስንት ወጣቶች ዩኒቨርሲቲ ተመርቀው ወጥተው ስራ ፍለጋ እያሉ ከቦታ ቦታ በሚንከራተቱበት ሰዓት ይህን ታላቅ ካምፓኒ በመመስረት ለብዙ ወጣቶች የስራ እድል በመፍጠር ይህን ታላቅ ስራ የሰሩትን የካምፓኒውን መስራችና ዋና ስራ አስኪያጅ የሆኑትን ክቡር አቶ ንጉሴ ሰፍነውን አለማመስገን ንፉግነት ነው። ወደፊትም ከቲምወርክ ጋር አብሬ ለመስራት ወስኛለሁ። ዛሬ ላይ ባለኝ ጊዜ የምችለውን ሁሉ አደርጋለሁ። ሁሉ ጊዜ ከቲምወርክ ጋር አብሬ በመስራት አሳልፋለሁ የሚል ሙሉ እምነት አለኝ። ውድ የቲምወርክ መስራች እንቁ የሀገር ባለውለታዎችና ሰራተኞች እንዲሁም አባላት በሙሉ ቲምወርክ አሁን ካለበት ቦታ በተለየና በላቀ ደረጃ ከፍ ብሎ በቅርቡ እንደማየው ሙሉ ተስፋ አለኝ። ይህን ተስፋዬን ለማየት እኔ ብቻ ሳልሆን ሙሉ ጓደኞችን ጨምሮ ከናንተ ጋር አብሮ ለመስራት መወሰናችንን ስነግራችሁ በደስታ ነው። በርቱልን። መልካም የስራ ጊዜ። አመሰግናለሁ። ሰላም ውድ የቲምወርክ ካምፓኒ ሰራተኞችና አባላት በሙሉ በመጀመሪያ ራሴ ላስተዋወቃችሁ። እኔ እንግዲህ ከባህር ዳር ዩኒቨርሲቲ የሁለተኛ ዓመት የኢኮኖሚክስ ተማሪ ነኝ። ከዚህ በተረፈ የምለው ነገር ቢኖረኝ ምስጋና ይድረስልኝ ለቲምወርክ ካምፓኒ ሰራተኞች እንዲሁም አባላት በሙሉ ማለት ነው። ጠንክሩ አብረን እላለሁ። በዚሁ አጋጣሚ ወደ ቲምወርክ የግሩፕ የቀላቀለኝን ጓደኛዬንም ማመስገን እፈልጋለሁ ማለት ነው። እንግዲህ በመጨረሻ የምላችሁ ነገር ቢኖር ህብረት በአንድነት ስራ ለሀገር ልማት ጠንክረን እንስራ። ተነስተን በቁጭት ባይነኝ አብረናችሁ ነው። ሁሌም ከእናንተ ጋር ነን። እንዳይለየን አንድነታችሁ። አመሰግናለሁ። መልካም ስራ፣ ጠንክሮ እንስራ። ያው ቲምወርክን ተቀላቅለና በመቀላቀላችን ደስተኛ ነን። ወደፊትም አብረን እንሰራለን፣ ሌሎችንም እንቀላቅላለን። መልካም ጊዜ ለሁሉም ሰራተኞች እንዲሁም አባላት። ተስፋዬ ባላለሁኝ ከሰሜን ወሎ ዞን ትምህርት መምሪያ ነው። ከንጉሴ ጋር እንዴት ተተዋወቃላችሁ እንዴት ነው የሚለውን ነገር የተወሰነ ባጭሩ የመጀመሪያው ገና ከዩኒቨርሲቲ ላይ ያለ ነው። በተለይ በትምህርት መዋቅሩ በቴክኖሎጂ ልጆቹን ለማገዝ የዲጂታል ላይብረሪ ሰርቶ ትምህርት ቤት ላይ ስራ ላይ እንዲውል ካደረጉ ሰዎች ውስጥ አንዱ ነውና ተማሪዎች እንዲጠቀሙ በማድረግ ረገድ ሰፊ ስራኛም አግዘናል። በዋናነት ግን የስራው ባለቤት ንጉሴ ራሱ ነው ስራውን ሲያስከድ የነበረው። ከዛም በኋላ ደግሞ ተመርቆ ሲመጣ በተለይም ለረጅም ጊዜ ስንጠይቀው የነበረው የመምህራን መረጃ አያያዝ በጣም መሰረታዊ ችግር አለበት ሲባል ከማኑዋል ወጥቶ ወደ ቴክኖሎጂ የማስገባት ቀላል የማድረግና በተለይ መረጃ ሲጠፋ በቀላሉ ማግኘት የሚቻልባቸውን ነገሮች ከማድረግ አንጻር ያው ውስንነት ያለ ከመሆኑ ጋር ተያይዞ በተለይ በእኛ ዞን ራያ አካባቢ በዚህ በሰሜኑ ጦርነት ሰፊ የመምህራን መረጃ ወድሞ ነበር። እንደመነሻ አንዱ እሱ ነው። ቀጣይ እንዲህ አይነት የውስጥም ይሁን ሌሎች ሁኔታዎች ተፈጥሯዊም ይሁን ሌሎች ሁኔታዎች ቢፈጠሩ መረጃን እንዴት መያዝ እንችላለን። ስለዚህ ስራው መሬት እንድነካና በዚህም ወደ 12 ወረዳዎች ይመስሉኛል የኛ የሰሜን ወሎ አብዛኛዎቹ መረጃው ወደ ዳታቤዝ እንዲገባ ጥረት ተደርጓል። ዞሮ ከዛ አንፃር ታች ላይ ባለቤት እንዲሆኑ ተግባሩ መሬት እንዲነካ በማድረግ ረገድ ያው በመደገፍ ጥሩ እንትን እያደረግን ቆይተናል። ንጉሴ ዞሮ የሆነ በቃ ችግር ፈች የሆነ በተማረበት ትምህርት ደግሞ የሆነ ነገር ለመፍጠር የሚያደርገው ነገር በጣም ደስ ይለኛልና ከዛ አንፃር ያው ከጎኑ ለመሆን ጥረት ሳደርግ ቆይቻለሁ። አሁንም ከጎኑ ነኝ። በቀጣይም አብሮ መስራት ብቻ ሳይሆን በቃ ህልሙ እንዲሳካ ምክንያቱም እኛ መስራት የነበረብን ግን ያልሰራ ነው እያሰብነው የነበረ ግን ደግሞ መሬት መስነካት ያልቻል ነው ተግባር ስለሆነ ከዛ አንፃር ስራዬን ስለሆነ እየሰራልኝ ያለው ስራዬ ስለሆነ ደግሞ መደገፍ
ዛሬ ብቻ ሳይሆን ወደፊትም እስካለን ድረስ። አንዱ ደስ ያለኝ ግን በተለይ እንዲህ አይቲዎችን በአንድ እንዲሰባሰቡ በአንድ እንድናወራ እንድንመካከርና ተግባሩ ውጤታማ እንዲሆን ፍላጎት ካላቸው ውስጥ ሰዎችም ውስጥ አንዱ ነበሩ። ከዛ አንጻር ዛሬ እንደዚህ ሆኖ ሳይው በተለይም ከኛ ዞን አኳያ ባለሙያዎችም ጭምር በዚህ ኮንትሪቢዩት ቢያደርጉና ቢያንስ እኛ እንደ ንጉሴ እንኳን እንዲህ አይነት መፍጠር የምንችል ባንሆንም ቢያንስ የተፈጠረን ነገር ለማህበረሰባችን አገልግሎት እንዲሰጥ በማድረግ ረገድ ጥረት ማድረግ ስላለብንና መሰባሰባችን በእኔ ደስ ብሎኛል። ከኛ አመሰግናለሁ። እንግዲህ ውይይቱ ላይ እንደተከታተላችሁት ቁርጠኝነታቸውን ሳናደንቅ አናልፍም። ስለ ደስተኝነታቸውና ቁርጠኝነታቸው ከልብ የድርጅቱ ሰራተኞች እናመሰግናለን። ተመልካቾቻችን እናንተስ መቼ ልትቀላቀሉን አስባችሁ? ድርጅቱ በማንኛውም ሰዓት እናንተን ለመቀበል ዝግጁ ነው። ኑ በጋራ እንስራ እንላለን። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮአችን ከብዙዎች እንዲደርስ ሼር አድርጉልን። መልካም ጊዜ